እንግዲህ አሁን የሚመዘነው ሁለት ነገር ነው። አሁን በፈተና ይለያል የተባለው አንዱ የባሳይኮ ሞተር ትንተና ባህሪ በተመለከተ ኢትዮጵያ አሁን ትልልቅ ግዙፍ የሆኑ ግቦች አስቀምጣለች። እነዛን ግቦች ማሳካት አለበት። ያንን ለማሳካት አንደኛ የባህሪ ዝግጁነት ይጠይቃል። ሁለተኛ ደግሞ በተሰማራበት ስራ ላይ ያንን ስራን በተመለከተ የተማረው ትምህርት ያንን ስራ ለመስራት የሚያስችለው ነው ወይ የሚል ሁለቱ ነው የሚመዘነው። ስለዚህ አንተም እንዳነሳኸው ከሚጠበቀው ትሬሽሆልድ በታች ከሆነ ስልጠና ይሰጣል ማለት ነው። ስለዚህ ስልጠናው ሁለት አይነት ይሆናል። አንተም እንዳነሳኸው በጣም የሰፋ ክፍተት ካለበት ስልጠና የሚሰጥበት ጊዜው የተራዘመ ይሆናል ማለት ነው። የሚኖረው ክፍተት መጠነኛ ከሆነ ስልጠና የሚሰጥበት ጊዜ ያጥራል ማለት ነው። ስለዚህ በዚህ አይነት የሰውየው ዝግጁነት ካለ ለመማር ዝግጁ የሆነ ሰው ከሆነ ይሄ የሰውየው ችግር ብቻ አይደለም። በጣም ለብዙ አመታት ተከማችቶ የመጣ ነገር ነው። ስለዚህ ይሄ ተከማችቶ የመጣው ነገር ሰራተኛን የማሰማራት የመቆጣጠር ጎበዝ የሆነውን የመሸለም ማትጊያ መስጠት ሰነፍ የሆነውን ማስጠንቀቂያ መስጠት እሱን የማብቃት ስራዎች ሳይሰሩ በጣም ለብዙ አመታት ተንከባሎ የመጣ ነው። ስለዚህ አሁን ፖሊሲ ወጥቷል፣ አዋጅ ወጥቷል ብለህ አሁኑኑ ያንን ዜጋ ተጠያቂ ማድረግ ከሞራል ማኳያ ትክክል አይደለም። ጥያቄዎቹ የሰራተኛውን የባህሪና ቴክኒካል ብቃት መመዘን እንዲያስችሉ ተደርገው መዘጋጀታቸውን ዶክተር መኩሪያ ኃይሌ አስረድተዋል። ይሄ ዋናው ዓላማ ኢትዮጵያ መበልጸግ ትፈልጋለች። ኢትዮጵያ ማደግ ትፈልጋለች። ኢትዮጵያ የምታድግ ከሆነ ደግሞ የመንግስት ሰራተኛው አቅም አሁን ባለው ሁኔታ የኢትዮጵያን ተልዕኮ መሸከም የሚችል አይደለም። ስለዚህ ይሄንን ተልዕኮ ለመሸከም የሚያስችል ሲቪል ሰርቫንት ለመፍጠር ኢንቴንሲቭ የሆነ ሁሉ አቀፍ የሆነ ሰፊ የስልጠና ፕሮግራም ተዘጋጅቷል። ይሄ ሰፊ የስልጠና ፕሮግራም የባህሪያዊ ብቃት፣ የቴክኒካል ብቃት ሰፊ ስልጠና ሰጥተን የመንግስት ሰራተኛው ካለበት ደረጃ ለተልዕኮ ማዘጋጀት ነው። ኢትዮጵያ የመንግስት ሰራተኛው እንዲሆንላት የምትፈልገው ደረጃ ለማድረስ ኢትዮጵያ እንዲሰራላት የምትፈልገው ደረጃ ለማድረስ የመንግስት ሰራተኛው የማብቃት ሰፊ ስራ ይሰራል። ሲቪል ሰርቪስ ኮሚሽን ሰራተኛውን ሊቀንስ ነው እየተባለ የሚነገረው መረጃ የተሳሳተ መሆኑን ያስረዱት ዋና ኮሚሽነሩ ዓላማችን ሰራተኛ መቀነስ ሳይሆን በስልጠና ብቁ ማድረግና ለተልዕኮ ማዘጋጀት ነው ብለዋል። በተዛባ መንገድ ሰራተኛ ለመቀነስ ነው ይሄ ሪፎርም የመጣ የሚለው ነገር አሁንም በድጋሚ ማረጋገጥ የምፈልገው ማብቃት ነው። ዋና ዓላማው ማብቃት ነው። በሂደቱ ተንጓሎ የሚወጣ ሰው ሊኖር ይችላል፣ ግን ዋናው ዓላማ ሰራተኛ መቀነስ አይደለም። ተደጋጋሚ ስልጠና ተሰጥቷቸው ማለፍ ያልቻሉ ወይንም ዝቅተኛ ውጤት ያመጡ ሰራተኞች እጣፋንታቸው ምንድነው ያልናቸው ዶክተር መኩሪያ ተከታዩን መልሰዋል። ስለዚህ ሁለቱም አካላት መስዋዕትነት መክፈል አለባቸው። ሰራተኛው ለተልዕኮ መዘጋጀት አለበት፣ ማንበብ አለበት፣ መሰልጠን አለበት። መንግስት ደግሞ ወጪ አውጥቶ አሰልጣኝ አዘጋጅቶ ጊዜ መድቦ ስልጠና መስጠት አለበት ማለት ነው። ስለዚህ ሰራተኛው እንትኑ የሰፋ ከሆነ ተጨማሪ ጊዜ ሰጥቶ ክፍተቱ መጠነኛ ከሆነ ደግሞ ከዛ ጋር የሚሄድ ጊዜ ወስኖ ስልጠና ለመስጠት ነው የሚሆነው ማለት ነው። በዚህ ሂደት የሱ ዝግጁነት ጉድለት ካለ ብዙ ሰው ተፈተን ስትለው አልፈተንም ሊል ይችላል። ስለዚህ አልፈተንም ካለ ከሲቪል ሰርቪስ ይወጣል ማለት ነው። በተደጋጋሚ ያሰልጥናኸውም ያንን ትሬኔብል ያልሆነም ሰው ከሲቪል ሰርቪሱ ሊወጣ ይችላል ማለት ነው። ስለዚህ ከሲቪል ሰርቪሱ አንድም ሰው አይወጣም አይደለም፣ ግን ዓላማው ሰራተኛ ማውጣት አይደለም። ለስልጠናው የሚረዱ ተቋማትና የስልጠና ግብአትም እየተዘጋጁ መሆናቸውን ዋና ኮሚሽነር መኩሪያ ኃይሌ አስረድተዋል። ኮሚሽኑ የመንግስት ሰራተኛን ብቃት ለመለካት ሁለት መንገዶችን ለመጠቀም አቅጃለሁ ያለ ሲሆን አንደኛው የቴክኒካልና የባህሪ ብቃት ነው፣ ሁለተኛ ደግሞ በተሰጠው ስራ ስምሪት መሆኑን አረጋግጧል። የስልጠናው ፕሮግራም በሚኒስትሮች ምክር ቤት ተወስኖ ስርዓተ ትምህርት ተዘጋጅቶለታል የተባለ ሲሆን 5 ተቋማት ደግሞ 125 የትምህርት ግብአቶችን ማዘጋጀታቸውና ለስልጠናም ዝግጁ መደረጋቸውን ዋና ኮሚሽነሩ ተናግረዋል። 5 ተቋማት የተባሉት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ሲቪል ሰርቪስ ዩኒቨርሲቲ፣ የቴክኒክና ሙያ ኢንስቲትዩት እና የአፍሪካ ልቀት አካዳሚ 5 ተቋማት ወደ 125 የሚሆኑ ሞጁሎች እንዲያዘጋጁ ተደርገው ባህሪያዊ ብቃት የሰራተኛውን የባህሪያዊ ብቃት ለመገንባት የሚያስችል ሞጁሎች ተዘጋጅተው ለስልጠና ዝግጁ ሆኗል ማለት ነው። በሲቪል ሰርቪስ ማሻሻያ መሰረት የሚያረፍድና የሚቀር ሰራተኛ ከደሞዙ ላይ እንዲቆረጥ ማሻሻያው ያዛል ተብሏል። የስራ ድልድል ይደረጋል የተባለ ሲሆን የሀገሪቱ ከፍተኛ የትምህርት ተቋማትም ከዚህ ቀደም ሲያስተምሩበት የነበረው የሌሎች ሀገራት ስርዓተ ትምህርት ተቀይሮ የኢትዮጵያን ኢኮኖሚ በሚጠቅም መልክ እንዲቀረጽ ይደረጋል ተብሏል።